ሀይሚ ዳኒ ቤት መሄድ አግባብ አይደለም፣ እንደ ራሴ ማለት ነው። ምክንያቱም ይሄ ልጅ በሚወድሽ እና በምትወጂው ልጅ ላይ ክስ ለመመስረት ትናንት ከትናንትና ወዳ ጠበቃ ጋር ሄዷል አይደል እንዴ? ስለዚህ ምን ልታደርጊ ነው የሄድሽው አንቺ ዳኒ ቤት? ምን ፈልገሽ ነው? ምንድነው የቀረሽ ነገር? ብሩክን ለማበሳጨት ነው? ብሩክ ደግሞ ደጋግሞ ይቅርታ ጠይቋል ነው ወይስ ከብሩክ ጋር አንቺ መቀጠል አትፈልጊም? ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦች? ከኔ ጋር ሁሉ ሰላም ነው። በእናታችሁ ሰብስክራይብ አድርጉኝ። እስኪ ሰብስክራይብ አድርጉኝና 5000 አስገቡኝ፣ አስደስቱኝ ማለት ነው። የሀይሚና የብሩኬ ቤተሰቦች ሀይሚ እንግዲህ ሂዳለች፣ ዳኒ ጋር ሄዳለች። እኔ ዳኒን አልወደውም፣ በቃ አልወደውም። እኔ ለምን እንደሆነ አላውቅም፣ አልወደውም። የሆነት ነው የምላችሁ። ደግሞ ሲቀጥል ለምንድን ነው የሄደችው? ሀይሚ ምን ቀርቷት ነው በዳኒ ቤት የሄደችው እንዴ? ጓደኛዋ ላይ ፍቅረኛዋ ላይ ክስ ሊመሰረት ያለ ሰውዬ ቤት ለምንድን ነው የሄደችው? ማንም ሳያውቅ። ሌላው ነገር ደግሞ ብሩክ ደግሞ ይቅርታ ጠይቆት ያልተቀበለ ሰው ለምንድን ነው እዛ የተገኘችው? የምትሄጂበት ምክንያት አለሽ? መጠየቅም እኮ ከሆነ የተበደለው ብሩክ ነው አይደል? ብሩክ ይቅርታ ጠይቆታል። ሲቀጥል ክስ ለመመስረት ይሄ ልጅ ጠበቃ ጋር የሄደ ልጅ ነው አይደል እንዴ? አንቺ ምን ፈልግሽ ነው እንዴ? ለምንድን ነው ስነ ስርዓት የማትይዥው? ለምንድን ነው በገዛ ጊዜሽ በገዛ ፍላጎትሽ ህይወትሽን ለማጣት እንትን የምትይው ማለት ነው? ብሩክን የመሰለ ልጅ ለምንድን ነው ለማጣት እንደዚህ እየተሯሯጥሽና እየተጋጋሽ ያለሽው? እኔ ሊገባኝ አልቻልም እውነት ለመናገር። የሰው ልጅ በመካከል የሚገባውን ነገር ሁሉ ወደ ዳር ያወጣል እንጂ አንቺ ደግሞ ይባስ ብለሽ ክፍተት እየፈጠርሽ ነው ያለሽው እኔ እስከማይሽ ድረስ። ምክንያቱም ብሩክ ደግሜ ይቅርታ ጠይቄያለሁ አለ አይደል እንዴ? ይሄ ልጅ ደግሞ ሂዶ አሁን ጭራሽ ወገቤን ብሎኛል እንደዚህ ብሎኛል እያለ ነው። ሂዶ ክስ ሊመሰርት ብሏል አይደል? አንቺ ምንድን ነው ፍላጎትሽ? ከዳኒ ጋር መሆን ነው ወይስ ምንድን ነው አላማሽ? አንዴ የሆነ የምታደርጊው ነገር ግን በጣም ስነ ስርዓት የጣ ነገር ነው። እና መጠየቅም ካለብሽ በስልክ መጠየቅ ትችላለሽ እንጂ ቤቱ ድረስ መሄድ አግባብ ነው ብዬ እኔ እንደራሴ አላስብም። ውድ ቤተሰቦች እስኪ ሀሳብ አስተያየታችሁን ደግሞ ስጡበት። ላይክ ሸር በማድረግ ቤቴን ደግሞ ሰብስክራይብ አድርጉት።